ይህ ትምህርት ወደ አረብ ሀገር አዲስ ለመጣችሁ እህቶቼ ስራ ስትሰሩ፣ ልጆች ስትጠብቁ ወይንም ደግሞ ታማችሁ ወደ ሕክምና ተቋም ስትሄዱ የትኛውን የሰውነታችሁን ክፍል እንዳመማችሁ ለማስረ ሰላም ቤተሰብ እንዴት ናችሁ? እንኳን ቻናሌ በሰላም መጣችሁ። ይህ ቻናል አረበኛም በአማርኛ የምንማማርበት ዩቲዩብ ቻናሌ ነው። በዛሬ ቪዲዮ እንግዲህ ይዤላችሁ የመጣሁትኝ በአረብ ሀገር ለምትኖሩ እህቶቼ በጣም ወሳኝ ትምህርት ይዤላችሁ መጥቻለሁ። ዛሬ የምንማማረው እንግዲህ ከራስ ፀጉራችን እስከ እግር ጥፍራችን ያሉትን ሙሉ የሰውነት ክፍሎቻችን በአማርኛና በአረበኛ ይዤላችሁ መጥቻለሁ። ይህ ትምህርት ወደ አረብ ሀገር አዲስ ለመጣችሁ እህቶቼ ስራ ስትሰሩ፣ ልጆች ስትጠብቁ ወይንም ደግሞ ታማችሁ ወደ ሕክምና ተቋም ስትሄዱ የትኛውን የሰውነታችሁን ክፍል እንዳመማችሁ ለማስረዳት በጣም የሚጠቅም ቪዲዮ ነው የሰራሁላችሁ። ለቻናሉ አዲስ ሲሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በትህትና ጠይቃለሁ። እንዲሁም እንድታበረታቱኝ ስል በትህትና ጠይቃለሁ። አብራችሁን ቆዩ። ቀጥታ ወደ ትምህርታችን እንሄዳለን። እንግዲህ ክፍል 1፣ ክፍል 2፣ ክፍል 3 ብዬ ከፋፍዬ ነው ያመጣሁላችሁ። የመጀመሪያው ክፍል የራስ የፊት የደረት ክፍሎችን በመጀመሪያው ይዤላችሁ መጥቻለሁ። ጭንቅላት ወይንም ደግሞ ራስ የምንለው በአረበኛም ራስ ነው። በአረበኛም ፀጉር ሻዕር ይባላል። ፊት ወጅህ፣ ግንባር ጀበህ፣ አይን ነው። ከአማርኛው ጋር ተመሳሳይ ነው። አይን ነው። ጆሮ ኦዞን ይባላል። ሽፋሽፍት ሩሙሽ ይባላል። ቅንድብ ሀጂብ። እሺ አሁን የክፍል 1ን የራስ የፊት የደረት ክፍሎችን በዚህ መልኩ ካየን ወደ ሁለተኛው ክፍል እንሄዳለን። ክፍል 2 የውስጥ አካላትና የላይኛው የሰውነት ክፍላችንን ነው ያዘጋጀውላችሁ በክፍል 2። እሺ እንግዲህ የመጀመሪያው ትከሻ ከትፍ ይባላል በአረብኛ። ደረት ሰድር፣ ልብ ቀልብ ይባላል። ሳምባ ሪአህ ይባላል። ሆድ በጥን ይባላል። ጨጓራ መኢዳህ ይባላል። ጉበት ከቢድ ወይም ደግሞ ከብድም ይላሉ። ኩላሊት ኩልያህ ይባላል። ጀርባ ዘኸር፣ ወገብ ኸስር ይባላል። እሺ አሁን ደግሞ ወደ 3ኛው ክፍል እንሄዳለን። 3ኛው ክፍል የእጅና የእግር ክፍሎች ነው ይዤላችሁ የመጣሁትኝ። እሺ እንግዲህ ከእጅ እንጀምራለን። እጅ የድ ይባላል። ክንድ ዚራ ይባላል። ክር ኩእ ይባላል። የእጅ የውስጠኛው መዳፋችን የእጃችን መዳፍ ከፍ ይባላል። ጥፍር ዘፈር ይባላል። እግር ሪጅል ወይንም ደግሞ ቀደምም ይባላል። ጭን ፈሂዝ ይባላል። ጉልበት ሩክባህ ይባላል። ባት ሰቅ ይባላል። ተረከዝ አቂብ ይባላል። ቁርጭምጭሚት ከእብ ይባላል። የውስጠኛው እግራችን ይሄ የእግር መዳፍ የምንለው ደግሞ በጥን አልቀደም ይባላል። የእግር ጣት ዘህር አልቀደም። የእግር ጥፍር ዘፍር አልቀደም እንላለን። አሁን ደግሞ ምሳሌ እየሰጠን እያንዳንዳቸውን በምሳሌ መልኩ እናያለን ማለት ነው። እሺ አሁን ለምሳሌ ራሴን አሞኛል ብለን ለሰው መናገር ብንፈልግ ለመዳማችን ሊሆን ይችላል። እንደገና ደግሞ ራሳችንን አሞን ሐኪም ቤት ሄደን የጤና ተቋም ሄደን ለዶክተር መናገር ብንፈልግ ራሴን አሞኛል ብለን ራሴን አሞኛል ለማለት ራስ የአውርኒ
የአወርኒ እንላለን። ወይንም ደግሞ ራስ ይጅአኒ ራሲ ይጅአኒ እንላለን። ወይም ደግሞ በሌላ የአነጋገር ዘይቤ ራስ ይአልሙኒ ራስ ይአልሙኒ እንላለን። ግን በብዛት ሰዎች ስትነግሯቸው የሚረዳቸው ራሲ አወርኔ ራሲ የአወርኔ ራሲ ማለት ራሴ ማለት ነው። የአወርኔ ማለት ደግሞ አሞኛል፣ እያመመኝ ነው፣ ራሴን አሞኛል። ራስ የአወርኔ የመጀመሪያው ምሳሌያችን ነው ይሄ። ወደ ሁለተኛው ምሳሌያችን ስንሄድ ሁለተኛው ምሳሌያችን ሆዴን አሞኛል ለማለት በአረበኛ በጥኔ ተአወርኔ በጥኔ ተአወርኔ እንላለን። በጥኔ ማለት ሆዴ ማለት ነው። ተአውርኔ ማለት ደግሞ አሞኛል ወይም ደግሞ እያመመኝ ነው፣ ሆዴን አሞኛል እያለን ነው ማለት ነው። ወይንም ደግሞ በጥኔ ትጁአኒ በጥኔ ትጁአኒ እንላለን። አሁንም በሌላ አነጋገር ዘይቤ በጥኔ ይአልሙኒ በጥኔ ይአልሙኒ እንላለን ማለት ነው። ግን በብዛት ሰዎች አንደርስታንድ የሚረዷቸው በጠን ይአውርኒ በጠን የአውርኔ ብዙ አረቦች የሚጠቀሙት አውርኔ የሚለውን ቃል ስለሆነ ማለት ነው። ወደ ሶስተኛው ምሳሌያችን እንሄዳለን። ሶስተኛው ምሳሌያችን ጀርባዬን አሞኛል ለማለት በአረበኛ ዛሀር የአውርኔ ወይንም ደግሞ ዳሀር የአውርኔ እንላለን። ዛሀር ወይንም ደግሞ ዳሀር ማለት ጀርባዬ ማለት ነው። የአውርኔ ማለት ደግሞ አሞኛል እያመመኝ ነው እንደማለት ነው። ወደ አራተኛው ምሳሌ እንሄዳለን። አራተኛው ምሳሌ ጉሮሮዬን አሞኛል ማለት በአረብኛ ሀልቂ የአወርኒ ሀልቂ ማለት እንግዲህ ቅድም እንዳየነው ሀልቂ ማለት ጉሮሮዬ ማለት ነው። የአወርኒ ማለት ደግሞ አሞኛል ማለት ነው። እሺ ወደ አምስተኛውና ወደ መጨረሻው ምሳሌያችን እንሄዳለን። የመጨረሻ ምሳሌያችን ጥርሴን አሞኛል በአረበኛ ለማለት አስናኒ ተአወርኒ አስናኒ ማለት ጥርሴን ተአወርኒ ማለት ደግሞ አሞኛል ጥርሴን አሞኛል እያለን ነው። ስለዚህ ቤተሰብ በዛሬ ቪዲዮ ይዤላችሁ የመጣሁትኝ የሰውነት ክፍሎቻችን በአረበኛ እነዚህን ይመስሉ ነበረ። በቀጣይ ቪዲዮ እንሰራላችሁ የምትፈልጉት ርዕስ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ሁሉንም ኮሜንቶች አነባለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ቸርን ሰንበት። እንዛጀብኩም አልቪዲዮ ለትንሰኦና ላይኮ ላይሽትራክ እሽፍኩም ፊል ቪዲዮ ይልጃይ አያብኩም መራ ማአሰላም